አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይድረሳችሁ ያለን የበየሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ተናይስትልኝ እንደምን ውላችኋል ዜና እናሰማለን የኦሮሞ ነጻነት ሰራዊት በተለያየ ኦሮሚያ ዞኖች በጠላት ኃይል ላይ በወሰደው ጥቃት 17 በላይ ከጥቅም ውጪ አድርጎ 3 የጠላት ጽፈት ቤት አቃጠለ የኦሮሞ ነጻነት ሰራዊት ልዩ ኃይል ታህሳስ 17 2013 ዓ.ም በምስራቅ ወለጋ ሀሮሊሙ ወረዳ የኦሮሞ ዜጎችን መኖሪያ ቤት ያቃጠሉ ህዝብን ሲያንገላቱ የነበሩ የወያኔ ሰላይና ታጣቂዎች ላይ የመጨረሻ እርምጃ ወስዶባቸዋል የኦሮሞ ነጻነት ሰራዊት ልዩ ኃይል በሊሙ ወረዳ በቤንሻንጉል ጉሙዝ ክልል መካከል ሉጎ ቦቃ አካባቢ በወሰደው የደፈጣ ጥቃት 10 የጠላት ኃይል ሲገል ከ5 በላይ አቆስሏል ታዲዮስ ወለስላሴ ኤልያስ ገብረመድን ፍቅሬ ታከለ ሴፉ እንዲሁም መሰረት ተሊላ አበበ ባዩ ከደር አባ ፎጊ ይርጋለም ወርቅነህ የተባሉ የወያኔ ኃይል ላይ በኦሮሞ ነጻነት ሰራዊት የተገደሉ መሆናቸው ይታወቃል ከጠላት ኃይል የተገኘ 10 የእጅ ቦምቦች ተማርከዋል የኦሮሞ ነጻነት ሰራዊት ልዩ ኃይል በምዕራብ ሐረርጌ ዞን ሜሶ ወረዳዎች ታህሳስ 15 2013 ዓ.ም እስረኞችን በመኪና ጭኖ ከካራ ወደ ሜሶ ሲንቀሳቀስ የነበረው የጠላት ኃይል አድፍጦ ጥቃት በመሰንዘር 2 እስረኛ ሲያስፈታ 2 የፖሊስ ኃይል ከጥቅም ውጭ አድርጓል ተሽከርካሪውም ሙሉ በሙሉ ወድማለች በተያያዘ ዜና ታህሳስ 15 2013 ዓ.ም የኦሮሞ ነጻነት ሰራዊት ልዩ ኃይል በምስራቅ ሐረርጌ ዞን ጃርሶ ወረዳ ጉርሱም አካባቢ በጠላት ኃይል ላይ በወሰደው ጥቃት ጠላት ሲጠቀምበት የነበሩ 3 ጽፈት ቤቶችን አጋይቷል የፖሊስ ጽፈት ቤት የአፈጉባኤ ጽፈት ቤት እንዲሁም አንድ ሌላ ጽፈት ቤት ተቃጥሏል ከነሙሉ ንብረታቸው ወድመዋል በደቡብ ክልል የቁጫ ብሔረሰብ የሚመለከት ተደጋጋሚ ችግሮች እንግልቶች የሰው ህይወት የጠፋበት በመሆኑ አሳሳቢ ደረጃ ደርሷል ሲል አንድነት ለዲሞክራሲ ለፍትህ ፓርቲ አስታወቀ የፓርቲው አመራር አባላት አካባቢው ሄደው በመጎብኘት ዘገባውን አቀርበዋል የጎረቤት ሀገሮች የሚገኙ የተለያዩ ወገኖች ዛሬ ሰላም እየወጡ ይገባሉ ያሉት የፓርቲው አመራር አባላት አካባቢው ግን ለወራት ችግሩ መፍትሄ እንዳላገኘ አመልክተዋል ዶቸቨሌ ስለ ጉዳዩ ያናገረው ኢትዮጵያዊ ሰብአዊ መብት ኮሚሽን በበኩሉ ጉዳዩ በመካተል ችግሩ ተጣርቶ እንመልስ እንዲሰጥ የሚጠይቅ ሪፖርት ወደ አካባቢው በመላክ መሆኑን አስታውቋል ጋዜጣው መግለጫ የተካተሉት ኢትዮጵያዊ ሰብአዊ መብት ኮሚሽን ኃላፊ ያናገሩት እንደሆነ እስካሁን ድረስ ችግሩ እየበዛ እንደሄደ ለማወቅ ተችሏል አዲስ አበባ ከተማ መንግስት ጨለማን ከለላ በማድረግ ቤት ለቤት አሳ ሲያካሄድ አመሸም በተለምዶ ኮተቤ ወረዳ 28 የረር እንዲሁም መርካቶ በወያኔ ልዩ ኃይል ታመሳምሽታለች ግንቦት 7 እንዲሁም ኦነግ መሳሪያ አስገብተው ሀገሪቷን ወደ ለየለት በጥብጥ ሊያመራው ስለሆነ ፍተሻው እንዳስፈለገ ገልጸዋል ልዩ ኃይሉ በርካታ ወጣቶችን በመያዝ ወዳልታወቀበት ይዘው እንዳሄዱ አዲስ አበባ ነዋሪዎች ይገልጻሉ ዜናው በዚያ በቃ መልካም ቆይታ ከቀሪ ፕሮግራማችን ጋር ሰላም ተናስተልኝ የተከበራችሁ አድማጮቻችን እንደምሰንበታችኋል ዛሬ ስለ በደሌ ቢራ ትንሽ እናወጋለን በደሌ ቢራ ቴድሮስ ካሳውንን ወይም ድምጻዊ ቴድሮስ አፍሮን ይዞ ሊሸራሸር ነው አሉ እንደውም የፍቅር ጉዞ በሚለው ጉዞ ላይ በደሌ ስፖንሰር አድርጎት መላው ኦሮሚያን ሊሽከረከር መሆኑን ብዙ ኦሮሞዎች ቁጣቸውን እየገለጹ ይገኛል ስለዚህ በዚህ ላይ እናወጋለን አቶ ጌታቸው ጉተማ የበደሌ ቢራ የምርት ክፍል ሰራተኛና እንዲሁም የአካባቢው ተወላጅ ከሆኑት ጋር ቆይታ እናደርጋለን ኦን እግዚአብሔር ነው
ወይስ ሰው ሁማ ጀሊሴ እያለ በሚያቀነቅነው ዜማ ቆይታ እናደርጋለን። መልካም ቆይታ። ድምጻዩን ከልብና መሰግናለን። ሐርክ አርክኛቱ ዲና መሌ ኦፍቲ ቀን ራሳችንን አዋረድን እንጂ ማን በለጠን እያለ አቀንቅኗል። እንግዳዬ አቶ ጌታቸው ጉተማ ለቃለ መጠይቁ ፍቃደኛ ሆነው በእውነቱ ስለቀረቡ ከልብ አመሰግናለሁ። በተለይ በአሁኑ ወቅት የኦሮሞ ተወላጆች እየተነጋገሩበት ያለው የበደሌ ቢራ ጉዳይ እጅግ አነጋጋሪ ሆኗል። ከኦሮሞ ምድር ፈልቆ ኦሮሞ መልሶ የሚያጠቃበት መንገድ ስለተከፈተ እዛ ላይ እንድንወያይ ፍቃደኛ ስለሆኑ አመሰግናለሁ። እንኳን ደህና መጡ። እኔም ኢዮብ የሰይፈ ነበልባል ዝግጅት ክፍል በዚህ ፈታኝ ሰዓት ይሄንን እድል ስለሰጠኝ በእውነት እጅግ አድርጌ አመሰግናለሁ። አድማጮቼንም በዚህ አጋጣሚ ላመሰግናቸው እወዳለሁ። መቀጠል እንችላለን። መልካም። ለመሆኑ በደሌ ቢራ ከአመሰራረቱ ጀምሮ ችግር እንዳለበት ይነገራል። ስለዚህ ችግሩ ምን ነበረ? እንዴትስ ተመሰረተ? እስኪ ይግለጹልኝ ምናልባት ይሄን። በመጀመሪያ ደረጃ በደሌ ቢራ ፋብሪካ በአገሪቱ በዛን ወቅት ማለት ነው 5ኛ ቢራ ፋብሪካ ተብሎ ነው የሚጠራው። በአገሪቱ 5ኛ ቢራ ፋብሪካ ነው። በቆዳ ስፋትና በፋብሪካው የጥራት ደረጃ ካሉት የአፍሪካ ሀገሮች ደቡብ አፍሪካን ተከትሎ 2ኛ ቢራ ፋብሪካ ነው የሚባለው በወቅቱ። እና ይሄ ቢራ ፋብሪካ አመሰራረቱ በደርግ ዘመን 1989ዎቹ ላይ ፕሮጀክቱ የተጀመረ ሲሆን ይሄንን ፕሮጀክት ግንባታውን የጨረሰው ለ5 አመታት የፈጀ ግንባታ ስራ ነው የፈጀው። ይሄንን የግንባታ 5 አመት ከግንባታ ቆይታው በኋላ 1994 ላይ የመጀመሪያ የሙከራ ምርት የጀመረበት ወቅት ነው 5 አመት ቆይታ። እና እኔም ወደዚህ ቢራ ፋብሪካ ተቀጥሬ ገባሁት 1994 ላይ ነው። ከ94 በምንቀጠርበት ሰዓት በፕሮጀክት እንደነበር ገና ወደ ሙሉ ምርት ሳይገባ ማለት ነው። በዛን ወቅት የነበረው ስራ አስኪያጅ ጀሚል መሐመድ የሚባል በግንባታው ሰዓት ማለት ነው። ከዛ በፊት በግንባታው ላይ የነበሩ ሰራተኞች የአስተዳደር ችግር እንደነበረባቸው ብዙ የሚያወሱት ነገር አለ።
ግን ይሄ ችግር ሰፍቶ የመጣው ይሄ ግንባታ ተጠናቆ ወደ ምርት 94 ላይ በሚገባበት ሰዓት የሰራተኛ አደላደል ላይ ነው። ይሄም ድልድል ማለት ነው በማኔጅመንቱ በኩል ያሉት እንጂ የበታች ሰራተኞች አከታተሩ በመጀመሪያ ኢሉባቦር ጅማና ወለጋን ያማከለ ነበር። ከዚህ የተውጣጣን በብዙዎች የኦሮሞ ልጆች የተቀጠሩበት ፋብሪካ ነበር። አንዳንድ በአላፍነት ቦታ የተመደቡት ግን የትግራይ ተወላጆችና የነፍጠኛ ስርዓት ተከታዮች በደርግም የነበሩበት እንደዛ ነበር እና ይሄ ወቅት በጣም የሽግግሩ በመንግስት ሰዓትም ስለነበር ይሄንን ወቅት የኦሮሞ ልጆች ብሶት የነበረባቸው ሰዓት ነው። እነዚህ ይሄንን ቦታ ይዞ ያሉ ሰዎች ደግሞ በኦሮሞ ልጆች ላይ ከፍተኛ የሆነ ጫና የሚያካሂዱበት ነበር። በዛ ሂደት ውስጥ ያለን ይሄ ቢራ ፋብሪካ የመጀመሪያ ሙከራ ምርቱን አድርጎ ለምርቃት ይበቃል። ምርቃቱ ጥቅምት አካባቢ ነው ባልሳሳት ጥቅምት 94 አካባቢ የወቅቱ ጠቅላይ የሀገሪቱ ጠቅላይ ሚኒስትር የነበረው ሽግግር መንግስት ማለት ነው ታምራት ላይኔ መጥቶ ለምረቃ ይመጣል። በሚመጣበት ሰዓት ሌላው ይቅር እንግዲህ ሌላው አይታሰብም። በዛች ህገ መንግስት ውስጥ አለን የሚሉት የኦፒዲዮ ባንዲራ ክልሉን ይወክላል ብለው በህጋዊነት እነሱ ያልከመቱት ራሱ እንዳይደረግ ተደረገ። በጠቅላላው የቀድሞ ስርዓት ባንዲራ በህዝባችን በሱ ስም ይጮፈን በነበረበት እሱን ባንዲራ ለምረቃው ሰዓት ግቢውን በሙሉ እንዲሞላ ይደረጋል። በዚህ ሰዓት የኦሮሞ ልጆች ለምን እንግዲህ ሌላ እኛ የምንፈልገውን ባንዲራ ባይደረግም ይሄ ተቀጥላው በእነሱ ተላልኮ የሚሰራውም ወይ ደግሞ የሚሰሩትም ኦፒዲዮ ያደረገችው ባንዲራ ለምን እዚህ ቦታ ላይ አልታየም የሚል ይነሳል። ምርቱን አቁመን ወደ ምረቃቱ ስነስርዓት ቦታ በምንሄድበት ሰዓት ሁሉም የአማራ ተወላጅም የትግራይ ተወላጆችም ያንን ባንዲራ ይዘዋል። የኦሮሞ ልጆች ያንን ባንዲራ ይዘን ወደዛ እንትን አንሄድም አልና ምግብ ቀርቦ ነበር። ታምራት ላይኔም ተቀምጧል። እኛ ምግቡንም እምቢ ብለን መጠጡንም እምቢ ብለን የኦሮሞ ልጆች ጭፈራ ጀመርን ማለት ነው። አዋርሴ እያልን አዋርሴን በምንዘፍንበት ሰዓት እነሱ የያዙትን ባንዲራ ከኪሳቸው ሄደን አንስተን መሬት ጥለን ረጋገጥ ነው ማለት ነው። ከዛ ታምራት ላይኔን አንስቶ ወጡ። እሱ ከወጣ በኋላ ወደ ማታ ላይ ግጭቱ ተባብሶ እዛ ውስጥ የነበሩት የወያኔ አባሎች ላይ የኦሮሞ ልጆች ጋር ግጭት ተፈጠረ። እነሱ ተመቱ። ከዛ ነው እንግዲህ ችግሩ የጀመረው። እስኪ እዚህ ጋር አንድ ነገር አቶ ጌታቸው እንደገለጹልኝ የቀድሞውን ስርዓት ባንዲራ ምተው እዛ በጠቅላይ ሚኒስትሩ ፊት ለፊት ሲደረግ እናንተ ተቃውማችሁ ረጋግጣችሁት እንደከረዳችሁት ገልጸውልኛል። ዋና የኦሮሞ ህዝብን ያስቆጣው እዛ አካባቢ የኦሮሞ ተወላጆችን ያስቆጣውና ችግር የፈጠረው ምንድነው ምክንያቱ? እስኪ አጠር አድርገው ግለጹልኝ። ያ ቢራ ፋብሪካ በደሌ ወጣ 6 የሚባል ከበሬ ገበሬ ማህበር ውስጥ ነው ያለው። የአካባቢው ህብረተሰብ መጠራት ነበረበት። የኦሮሞ ባህል በዛ ቦታ ላይ መንጸባረቅ ነበረበት። የኦሮሞን ማንነት የሚገልጽ ነገር መታየት ነበረበት። ፋብሪካው ይሄንን አላደረገም። ከህዝቡም ተጠርቶ የመጡት የነሱ ሰዎች በጥሪው ላይ ተገኙት፣ በግብዣው ላይ ተገኙት። ኦሮሞ በመሬቱ ላይ ባይተዋር ሆኖ እነሱ ይሄንን በመሬታችን ላይ
በወንዛችን ላይ የተቀመጠውን ፋብሪካ እንኳን እዚህ ተተከለልን ብሎ አለመመረቃቸው ከፍተኛ ቁጣን ቀስቅሶብናል። ባህላችን የሚታይበት አልነበረም። እኛነታችን የሚገልጽ የለም። አልፎም ደግሞ የስድብ ነበር። ትግሬዎች እዛ ቦታ ያደረጉ ሰዎች ምንድነው ያሉት? ቃል በቃል ስነግርህ በእኛ ጊዜ በአሁን ጊዜ ቢሆን ኖሮ ይሄንን የመሰለ ፋብሪካ እዚህ ጦጣና ዝንጀሮ መካከል ባልተከልነው ነበር አሉ። ያንን ፋብሪካ ማለት ነው። እንግዲህ እንደምታውቁ ባቡር ጫካ ይበዛበታል። የዱር አራዊቶች በብዛት አሉበት። እውነትም ዝንጀሮም አለ፣ ጦጣም አለ፣ ጉሬዛም ያለበት ቦታ ነው። ሰው እንደ ሰው አልቆጠሩንም ማለት ነው። ከዛ ቦታ የተነሳው ሰው እንደ ሰው አልቆጠሩም። ዝንጀሮና ጦጣ መካከል ይሄንን ባልተከልን ነበር። ህዝባችን ተሰደቀ። ይሄንን መሸከም አቅቶን ነው ያንን ማድረጋችን በወቅቱ። መልካም። በደሌ ቢራ ፋብሪካ ውስጥ ምን ያህል ሰራተኛ ይገኛል? ከዛ ውስጥ ምን ያህል የኦሮሞ ተወላጆች አሉ? እኔ እንደሰማሁት በደሌ ቢራ ፋብሪካ ውስጥ የኦሮሞ ተወላጆች የቤት ተመልካች እንደሆኑና እዛ ውስጥም ችግር እንዳለባቸው ሰምቻለሁ። ይሄ ምን ያህል እውነት ነው? ይሄ በእውነት ምንም በሃዲ ያለ ነገር ነው። ማንንም የሚያውቀው ነገር ነው። በመጀመሪያ እንደነገርኩ ከነዚህ ሶስቱ የኦሮሚያ ምዕራብ ዞኖች የተቀጠሩ አልፈራል የገቡበት የኦሮሞ ልጆች ነበር። ከጊዜ በኋላ ግን እነዚህ እኔ እንደ ምሳሌ ልጠቅስልህ ማለት ነው። በዛ 94 በዛው ሰበብ የተነሳ 2-3 ወር ሳይሞላ በወያኔ ወታደሮች ከፋብሪካው በምርት ላይ ያለው ታፍኜ ለ8 ወር ቤተሰቦቼ እንኳን የት እንዳለው ሳያውቁ ደብዛይን አጥፍቶኝ ነበር ማለት ነው። በዚህ አይነት ሌሎቹን የኦሮሞ ልጆች በየጊዜው ምክንያት እየፈጠሩ ብቻ ከስራ ያባረሯቸው የተነበረበት ሰዓት ነው ማለት ነው። ከዛም አልፎ ደረጃ በዛ ፋብሪካ ብዙ በእውቀት ደረጃ የነበሩት ስራ አስኪያጅ ደረጃ መጥቶ የነበር አቶ ተስፋዬ በዳዳ የሚባል በወቅቱ ወደ ስራ አስኪያጅነት መጥቶ ነበር። እሱ ራሱ 3 ወር ሳይሞላ በኦሮሞነቱ ብቻ ምንም ሳያጠፋ ከዛ ቦታ ላይ አንስተውታል። ይሄንን የሚያደርጉት የሰሜንኞች ከሰሜን የመጡ የቀድሞ ስርዓት ናፋቂዎችና የዘመኑ ንጉሶች ወይም የወያኔ ሰዎች ማለት ነው በሚያደርጉት ደባ የኦሮሞ ልጆች ጫና ይደረግባቸው ነበር። እስከዛሬም ቀጥሎ ነው ያለው። ዛሬ ደግሞ ብሶም ፋብሪካውን ተሽጠው እዛ ያሉ ሰራተኞች ህልውናቸው እየጠፋ ያለበት ሰዓት ነው ያለው። መልካም እያሉኝ ያሉት የኦሮሞ ተወላጆች በኦሮሞነታቸው ችግር ይደርስባቸዋል እያሉኝ ያሉት። መሬቱ ላይ አሁን በደሌ ቢራ ደግሞ ያለው በኦሮሞ ምድር ነው። ምናልባት የኦሮሞ ተወላጆች ወይም የኦሮሞ ህዝብን ወከልን ብለው ያሉ ባለስልጣናቶች በዞን ደረጃም ሆነ በወረዳ የኦሮሞ ተወላጆች የተቀመጡ አሉ። እንደዚህ አይነት በደል ሲፈጸም እነዛ የኦሮሞ ተወላጆች ዝምታ መምረጣቸው ለምን ይሆን? እንደው ምናልባት ችግሩን ፈተውት ይሆን? በእውነት ኢዮብ ይሄ የሚገርም ነገር ነው። ምክንያቱም በዛ ላይ ብቻ ሳይሆን በመላው ኦሮሚያ ውስጥ እየተደረገ ያለ ነገር ነው። ይሄንን ስለዚህ በእውነት ያንን ግፍ በዛ አካባቢ የሚያዩት የነሱ ተላላኪዎች ወይ ደግሞ የወያኔ ቱባ ባለስልጣኖች ይሄንን ችግር ያውቃሉ፣ ጠንቅቆ ያውቃሉ። አሁን ለምሳሌ እኔ ያንን ከ9 ወር እስራት በኋላ ጓደኛዬ ተገለው እያዩ ወደ ስራ ልመለስ ብዬ እንዳጋጣሚ እንግዲህ ምንም ወንጀል አልተገኘባቸውም፣
አጥፉ ተብለን ከተባርን ከዘጠኝ ወር እንግልት በኋላ ማለት ነው ወደ ፋብሪካው ሲሄድ ፋብሪካው ያሰረን ክፍል ድና ዶክመንት ጠይቃለኝ ወደ አስተዳደሩ ሲሄድ አስተዳደሩ እኛ አላሰርኩምና ያሰረን ክፍል ድና ጠይቃለኝ መከላከያ እጄት ጠይቅ መከላከያ አይደለም መረጃ መጠየቅ አይደለም ወደ ስራ መመለስ እዚች ምድር ላይ ፊታችን ሁለተኛ መተከተገኘ ለምደርስብኝ ነገር ራሴን ጠይቅ ተባል እንግዲህ ይሄንን ግፍ ያዩ መፍረድ የማይችሉት ሰዎች እንዴት አድርገው አንድን ፋብሪካ ውስጥ በወያኔ የበላይነት በሚተዳደርበት ነገር ላይ እጃቸውን አስገብተው ፍርድ መስጠት ይችላሉ? አይችሉም። አያስቡም። ስለዚህ ችግሩን ያውቃሉ ግን ውሳኔ መስጠት ስለማይችሉ ብቻ የበይ ተመልካች እየሆኑ ናቸው ተቀምጦ የሚያዩ ሰዎች ናቸው እንጂ አለማወቃቸው አይደለም ያው ችግሩን እናውቃለን ግን ብንናገር እናልቃለን ነገር ነው እንደዛ ነገር ነው መልካም በደሌ ቢራ አሁን ድምጻዊ ቴድሮስ ካሳውንን ስፖንሰር አድርጎት የፍቅር ጉዞ በሚል መላው ኦሮሚያን ሊዞር ነው ቴድሮስ በደሌ ቢራ ስፖንሰር መሆኑን በርካታ የኦሮሞ ተወላጆች ቁጣ አስነስቷል ምንድነው ችግሩ የኦሮሞን ህዝብ ጥቅምና ክብር ይጎዳ ይሆን ይሄ ከፍተኛ እንግዲህ ከመሰራረቱ ጀምሬ ችግሮችን እየነገርኩ ነው ያለው ምክንያቱም በደሌ ቢራ ከመሰራረቱ በኦሮሞ ጥቅም ላይ በኦሮሞ ህዝብ ላይ በደል እየፈጸመ ነው የመጣው ዛሬ ባስ ብለው ቴዎድሮስ ካሳውንን ለዛውም ምልንክ 10 ሚሊዮን ህዝብ የኦሮሞ ህዝብ ወደ 5 ሚሊዮን አስገብቶ ጡት ቆርጦ የኦሮሞ ማንነት አዋርዶ ያለውን የሚዘክር ሰው የፍቅር ጾርነት በአለማችን ላይ የለም እንኳን በዛች ምድር የኦሮሞ ህዝብ ቁስል አለበት እቱ ተቆርጧል ጡቱ ተቆርጧል የኦሮሞ ልጅ ያለ ጡት ነው ያደገው ምክንያቱም እናቱ ወይ አያቱ ጡት ስለተቆረጠበት ሴት ልጅ ወንድ ልጅ እጅ በመቆረጡ ወይ ደግሞ እግዚአብሔር የሰጠን ሰውነት በመቆረጡ መሃኖና ነው ያለ እንደዛ አድርገውናል እነዚህ ሰዎች በምንም እሳት በደሌ ቢራ ፋብሪካ ኢሉባቦር የኦሮሞ መሬት ነው ከዛውም እነ ፍርስ አባ ወጋ እነ ፈተን ሳይሉ እነ ዲማ ተንቦ አገራችንን ለነፍጠኞች አንሰጥም ብለው ዛሬ በዛን ወቅት በጀግንነት ተዋግተው እኛ ወርቀናል ከኋላችን ያላችሁት ለነዚህ ሰዎች አትስጡ ተዋጉ ብለው ያለፉትን አገር ላይ ነው በደሌ ቢራ ያለው ዳበና ወንዝ ነው የበደሌ ቢራ የአርሲ ገብስ ነው የበደሌ ቢራ አሰኘው ያ መሬት ደግሞ አያቶቻችን አባቶቻችን ከዛ ቦታ ላይ ያለምንም ክፍያ የተነቀሉበት ምክንያቱም ያንን እንዲሆን ያደረጉት አቶ አብደላ ሶኔሳ የሚባሉ የቀድሞ ስርዓት የኢገማ ሊቀመንበር የነበሩ ለአካባቢው ተወላጅ ህዝቡን በመለመናቸው ህዝቡ በነፃ የሰጠ መሬት ነው ያ መሬት 5 ሳንቲም ሳይወስድ ዛሬ ይሄንን ግፍ የሰራ በደሌ ቢራ ስፖንሰር አድርገው በኦሮሞ ደም ላይ እንዲዘምር እንዲጨፍር ማስደረጉ
የዛን አካባቢ ህዝብ ብቻ ሳይሆን መላውን የኦሮሞ ህዝብ የናቀና ጭራሽ አንገት እንድንደፋ ይሄ ነገር ከተደረገ የሚያስደርገን እንጂ ምንም በምንም ሊተረጎም የሚገባ ወይ ደግሞ የሚችል አይደለም። መልካም እስኪ እዚህ ጋር አንድ ነገር ላስቆሙት አቶ ጌታቸው በእውነት የገለጹት የሚኒሊክ ታሪክ አኖሌሌና ጨለንቆ ላይ የተደረገውን ታሪክ ነው እየገለጹልኝ ያሉት። በኦሮሞ ምድር ላይ በደሌ ቢራ የተመሰረተ ነው እውነት ነው ይሄ ይታመናል የሚታመን ነገር ነው። ግን ይሄ ድምጻዊ አዲስ ትውልድ ነው አዲስ ጄነሬሽን ነው በ30 ቤት ውስጥ ያልገባ ወይም 30 ዓመት ያልሞላው ወጣት ነው ድምጻዊ ቴዎድሮስ ካሳሁን። ከዚህ ጋር ምን ያገናኘዋል? ምናልባት ቴዎድሮስ ምንም የሚያውቀው ነገር የለም ስለሚኒሊክና ለምንድነው በደሌ ቢራ ስፖንሰር መሆኑ ቴዎድሮስን የኦሮሞን ህዝብ ክብር እንደነካ ተደርጎ በኦሮሞ ህዝብ ዘንድ እየተወቀሰ ያለው ምንድነው ምክንያቱ? ኦሮሞ የሚለው ነገር አለ። ኦሮሞ የሚለው ገረጋ ሸት ጀናን ጎጋን ፎኒት ይላል። እንግዲህ መተርጉሙ ወደ የራሳችሁ እና ይቅርታ አድርግልኝ ወደ አማርኛ መተርጉሙን አልችልበትም። ግን ያ ይሄ ማንነቱ ነው። ቴዎድሮስ 30 ዓመት ይሙላው አይሙላው አይደለም። የአንድ ዓመት ወይ የሁለት ዓመት ወይ የሶስት ዓመት ህፃንም ይሁን ለጋሲውን ነው የተከተለው ሌላ ነገር አይደለም። ለጋሲውን ነው የተከተለው። ምኒልክ ያቺን አገር እንዲህ አድርጎ አንድ ስላደረገልን ሊመሰገን ይገባል ሊወደስ ይገባል ነው ያለው። የኦሮሞ ህዝብ ምንድን ነው ያለው? እኛ እኮ ከስርዓት ጋር እንጂ ከግለሰቦች ጋር አይደለም ችግራችን። ከስርዓት ጋር ችግር ካለብን ደግሞ ህዝብን የበደለን ስርዓት የሚያሞግስ ያንን ስርዓት ቀዳዳ ቢያገኝ ከመመለስ የሚያግደው አንዳችን ነገር የለም። ይሄን ስርዓት ተመለሰ ማለት ደግሞ የጭቆና ስርዓት በህዝባችን ላይ የግድያ ስርዓት በህዝባችን ላይ በእጅ አዙር ሳይሆን ፊት ለፊት ተመለሰብን ማለት ነው። ምኒልክን ዛሬ ሐውልቱ ተመርቆለት ወይ ደግሞ ተወድሶለት ሙት ዓመቱ ተከብሮለት በሚልበት ሰዓት የኦሮሞ ህዝብ አዘን መቀመጥ ነበረበት በየቤቱ። ያዝኛለሁ ለምን ገዳያችን ሲወደስ የሞተበትን እንዴት እንሆናለን እኛ? ስለዚህ ቴዎድሮስ ካሳሁን አላማ ስላለው ስለሚያውቅ ነው የሚኒሊክን ስም ጥቁር ሰው ብሎ እየዘፈነለት እያወደሰ ያለው። አይወደስም በህዝባችን ላይ ወንጀለኛ ነው። አይወደስም በህዝባችን ላይ ደም አለበት እያልን ያለ ነው። ለዛ ነው የኦሮሞ ህዝብ ከዳር እስከ ዳር ተነቃንቆ እየተቃወመ ያለው። ቴዎድሮስ ካሳሁን እሱነቱን ሳይሆን እሱ ይዞ የተነሳ መርዛማ ሐሳቡን ነው እየተቃወምን ያለ ነው። ስለዚህ ይሄ መርዛማ አስተሳሰቡ ደግሞ ዞሮ የቅድመ አያቶቹን እየተከተለ ስለሆነ በዚህ ላይ ሰው አየ ሊወናበር ወይ ደግሞ ኮንፊውዝ ሊሆን አይገባም ነው የምለው። መልካም እንግዲህ ዳር እስከ ዳር ባውን ሰዓት የኦሮሞ ህዝብ ቁጣውን እየገለጸ እና ያያየን ያለ ነው። በተለይ ሶሻል ሚዲያ ላይ ኦሮሞ በጣም አክቲቭ እየሆነ ነው። በጣም ደስ የሚል ነገር ነው። የኦሮሞ ህዝብ በውጭ ያለውም በአገር ቤት ያለውም ምን ማድረግ ይጠበቅበታል? ምንድነው መሆን ያለበት? የኦሮሞ ህዝብ ማድረግ ያለበት ነገር በእውነት እኔም እያየው እንደሆነ በጣም
የሚፈልገው ነገር እየሰራ ነው ግን ይቀረናል የምጀምረው እኔ ሁለተኛ ስህተት መልሰው እንዳይሰሩ የሚጠይቀው በዚህ አጋጣሚ በወያኔ ስርዓት ውስጥ ያገለገሉ ያሉ የኦሮሞ ልጆች የታሪክ ተጠያቂነት አለባቸው ለምን ይሄ ሰማያዊ ፓርቲ ህጋዊ ሆነው ይሄንን ነገር በሚያደርግበት ሰዓት እነሱ አኑሌ ላይ ለኦሮሞ ሰማዕታት ባይመረቅም አንድ ሐውልት እያሰሩ ነበሩ ያ ከዛ አንፃር የፖለቲካ ልዩነት ሳይሆን ይሄ የማንነት ጥያቄ ስለሆነ የታሪክ ጥያቄ ስለሆነ በታሪክ ጥያቄ ዙሪያ ላይ መለያየት የለብንም አገር ቤት ያለው በውጭ ያለው ይሄንን አገዛዝ የምናፍቁትን ከህዝባችን ጫንቃ ላይ ወርደው እንደገና ሊመለሱ የሚቃጡትን መከላከል ይገባናል ይሄ አሁን ቴዲ አፍሮን የጋበዘው ፋብሪካ ይሄንን ድርጊት ያለምንም ቅድመ ሁኔታ እንዲገታ አገር ቤት ውስጥ ደብዳቤዎች እየተጻጻፉ ናቸው በውጪ የሚገኙ የኦሮሞ ተወላጆችም በበደሌ ቢራ ፋብሪካ አድራሻ የሚፈልገውን ነገር አድርገው ይሄንን ነገር እንዲሰርዙ ማድረግ ይገባናል ካልሰረዙ ግን በህዝባችን ደም ላይ የቀለዱ መሆናቸው ታውቆ የበደሌ ቢራ ፋብሪካ ምርት 80% ነው የሚጠቀመው የኦሮሞ ህዝብ ይሄንን ምርት እንዳይጠቀም ማድረግ አልተጠቀምም ብሎ በራሱ ላይ መወሰን ይገባዋል ማድረግ የምንችለው ይሄንን ነው ማለት ነው በመጨረሻ ላይ የገለጹት ነገር አለ የበደሌ ቢራ ፋብሪካ መስሪያ ቤት ደብዳቤ የኦሮሞ ህዝብ እየተጻፈ እየላከ እንደሆነ ገልጸዋል ምናልባት በደሌ ቢራ በውጪ እንደው ቅርንጫፍ ይኖረው ይሆን ቢሮ እንደዛ ማግኘት ይቻላል ማንንስ ነው ማናገር የሚቻለው ለማን ነው ደብዳቤ ሊጻፍ የሚችለው ምናልባት አድራሻውንም ስልኩንም መግለጽ የሚችሉ ከሆነ የኦሮሞ ልጆች ይሄን ማድረግ ቢችሉ ጥሩ ነው በደሌ ቢራ ባሁን ሰዓት ተሽጧል ለሄኒከን የውጭ ድርጅት ማለት ነው የነሱን አድራሻ ስልካቸውም መስጠት ይቻላል ቀጥታ በደሌ ቢራን የሚመለከት ማለት ነው 312 052 39 355 ነው ቀጥታ ከበደሌ ቢራ ፋብሪካ ጋር የሚገናኙ እነሱ ናቸው ሄኒከን ነው ዋና ካምፓኒው ባሁን ሰዓት እስኪ ደግሞ ስልኩን ይድገሙት 312 እሺ 052 39 355 መልካም 312 052 39 35 5 በዚህ ደውለው አስተያየታቸውን ለበደሌ ፋብሪካ ማናጀሮች መግለጽ ይቻላል ይቀጥሉ ይሄ የሄኒከን ዋና መስሪያ ቤቱ ነው የበደሌ ቢራን በፌስቡክ ገጾች ላይ ማስቀመጥ እንችላለን አሁን ስልኬ ውስጥ ስላለ ማለት ነው ያንን አንተው በዛው ልትጨምርላቸው ትችላለህ መልካም ያ 011 47 ባለስታታት 47 ትንሽ የኋላ ቁጥሮቹ ስለጠፋብኝ ያው በፌስቡክ ላይ እናስቀምጥላቸው እንችላለን ጥሩ ነው እንግዲህ እና ይቀጥሉ ማግኘት ይቻላል ማለት ነው ይጨርሱ ግድ የለም ያው በዚህ ማግኘት ይቻላል ሐሳባቸውን መግለጽ ይሄ ነገር በኦሮሞ ህዝብ ላይ ወንጀል እየተሰራ መሆኑን ያንዳንዱ ህብረተሰብ የኦሮሞ ተወላጅ
ይሄንን ማድረግ ይተበቅብናል ይሄንን ካደረን የታሪክ ተጠያቂነታችንንም እየተወጣን መሆናችን ሊታወቅ ይገባል እላለሁ መልካም ከኦሮሞ ምሁርስ ምን ይተበቃል የኦሮሞ ምሁር ከኦሮሞ ወጣት ምን መደረግ አለበት ምን እዚህ ላይ የኦሮሞ ምሁራን በተለይ እነ ኦሳ የኦሮሞ ወጣቶች የኦሮሞ ተማሪዎች የኦሮሞ ሴቶች ይሄንን እየተፈጸመ ያለውን ነገር ቀጥታ ለኦሮሚያ ዛ የኦሮሞን አስተዳደራለሁ እያለ ላለው ድርጅትም ቢሆን ለፌዴሬሽን ምክር ቤት ለተወካዮች ምክር ቤት ለክልሉ ፕሬዝዳንትና ለበደሌ ቢራ ፋብሪካ ደብዳቤ ቢጻፍ በጣም ውጤታማ ሊሆን ይችላል ይሄንን ነገር ከግምት ውስጥ ለሚዲያ መሰጠት አለበት በተለይ የኦሮሞ ሚዲያዎች በዚህ ጉዳይ ላይ ከፍተኛ ሽፋን ቢሰጡበት መልካም ነው የምለው ይሄ ቢደረጋየ ትንሽ አሁንም አንዳንድ እንትኖች እየተነሱባቸው ነው ይባላል ምን አላረጋገጥኩም ግን ያው ይሄ ነገር ያለ ምንም ነገር መሰረዝ አለበት ተካሄደ ማለት እኛ እንደ ኦሮሞ በእውነት የሚካዳብንን ነገር መክተል ለመመለስም አቅም የለንም የሚያሰኘን ነገር ይሆናል ይሄ ነው ማየው ከኦሮሞ ድርጅትስ ምን ይተበቃል በተለይ የኦሮሞን ህዝብ ወክለው የተቀመጡ የኦሮሞ ድርጅቶች የተለያዩ አሉ ለምሳሌ የኦሮሞ ነጻነት ግንባር አለ በአገር ቤት በህግና ደንብ ተታስሮ እየሰራ ያለ እነ ኦብኮ ኦፈዲን አሉ ከነሱስ ምንድነው የሚተበቀው ምክንያቱም የኦሮሞ ህዝብን ወክለናል ብለው እስከተቀመጡ ድረስ ኃላፊነት እንዳለባቸው ይገባኛል ምንድነው ከነሱ የሚተበቀው ምናልባት ትንሽ ነውና ይሄ ጉዳይ እኛን አይመለከተንም ብለው ዝምታ መርጠው ሊሆን ይችላልና እንደው መቀስቀስ ይገባል እላለሁ ዮቢ በእውነት ትንሽ ነው ብለው አንዳንድ ነገሮችን ማለፍ ባለፈው ጊዜም ያዩ ላይ ደን ተቃጥሎ ነበር ለሁለት ሳምንት ያህል ነው የተቃጠለው በዛን ወቅትም ድርጅቶች ምንም በራሳቸው አቋም የወሰዱት ነገር የለም ያ ህዝቡ ላይ ትንሽ እንትን ብሏል በአሁን ሰዓትም ቢሆናየ ይሄንን ነገር በቀጥታ ድርጅቶች እንዲያደርጉ ብዬ እንደ ግለሰብ ሀሳብ መስጠት ቢከብደኝም ግን ለህዝባችን የቆሙት ናቸው ሁላቸውም ድርጅቶች ከጀምሮ ከዛ ከተላላኪ የፖለቲካ ድርጅት ኦፒዲዮ ከመባለው እዛው ያሉት የኦሮሞ ልጆችም ኃላፊነት አለባቸው ነው ያልኩ ምክንያቱም ይሄ በስብናችን ላይ መጣ ነገር ነው ስብናችን ነው ታሪካችን ላይ ነው የተመጣው እና በታሪካችን ላይ እየተቀለደ በአባቶቻችን ባይሮቻችን ደም ላይ አጥንት ላይ እየተዘፈነ እዳችንን አጥፈን ተቀምጠን የምናይ ከሆነ የታሪክ ተጠያቂዎች ነን የታሪክ ተጠያቂነት ከነገ ታሪክ ተጠያቂነት ለማውጣት ዛሬ እንሰራለታለን ለምንለው ህዝብ የሚገባንን ነገር ማድረግ አለብን በተለይ አገር ቤት ውስጥ ያሉት በተዳማዊ መንገድ የሚንቀሳቀሱ ይሄንን ነገር ጋዜጣዊ መግለጫን በሁሉ ሊሰጡ ይችላሉ ብዙ ነገሮች ማድረግ ይችላሉ ግን ይሄ የራሴ ሀሳብ ነው አንዳንድ ነገር ማድረግ ቢሞክሩ ቢንቀሳቀሱ ያ ነገር ገፍቶ ከመጣ ህዝባችን ሰላማዊ ሰልፍም ወጥተው እንኳን ቅዋሜው ማድረግ የሚችልበትን መንገድ ማመቻቸት ቢከድበት በጣም ጥሩ ነው የምለው ሌላው በውጭ የሚገኙት የፖለቲካ ድርጅቶች ምን ያደርጋሉ ይሄንን ለነሱ ሰዋል ነው መልካም አጠራ አድርገህ በመጨረሻ የሚያስተላልፉት መልእክትና እንደው የኦሮሞ ህዝብ አገር ቤት ያለው ኮንሰርቱ ላይ ይገኝ ነው የሚሉት ኮንሰርቱ ላይ ይገኝ ወይስ እንዴት ነው ነገሩ እስኪ ይሄንን ይግለጹና እንሰናባበታለን አይደለም የኦሮሞ ህዝብ በኮንሰርቱ ላይ መገኘት ኮንሰርቱ ተካሂዶ ከተጀመረ ያንን ምርጥ ቢራውን የሚጠጣ የኦሮሞ ተወላጅ ያንን ቢራ ጠጣ ማለት የኦሮሞ እናት ጡት ደም የኦሮሞ አባት እጅ የተቆረጠበትን ደም እንደጠጣ ነው ማየው
ስለዚህ በምርቱ ላይ ይቀባ ማድረግ በተለይ ፋብሪካው ያለበት አካባቢ በደሌ አካባቢ ያሉት የኦሮሞ ተወላጆች ቅዋሚያቸውን ይፋ በይፋ ማቅረብ አለባቸው። ይሄ ኮንሰፕት በእውነት እንግዲህ የኩቤ ጄኔሬሽን እዛ ቦታ ላይ ሆኖ ቴዲ አፍሮ ኩሪዬ ምልንክ ብሎ ዘፍኖ የሚገባበት ነገርም አይታየኝም። ለነገሩ ከሆነ ግን የኦሮሞ ሕዝብ የሚገኝበት ነገር ስለሌለው ያው ይሄ ምንም ጥያቄ የለውም። በተለይ ወጣቱ ክፍል ነው በዘፈን ዓለም የሚሄደው። ይሄንን ደግሞ የኦሮሞ ልጆች ያደርጋሉ የሚል ጥርጥርም የለኝም። ሳትወዱትም ከሆነ ያው ለነሱ መልእክት እንዲደርስ ማድረግ ነው። መልካም። በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ ያስተላልፉና እንሰነባበታለን። በመጨረሻ ማስተላልፈው ድንገት ከላይብራሪ ይሄ ካለክ የዘሪሁን ወዳጆን ዘፈን እኔ ጀምርልሃለሁ አንተ ትለቅልኛለህ ካለ ማለት ነው። ምን የሚለው ይሆን? ሲጅቤ የሚለው ሲጅቤ ቦለቲ ኮተሜ ነገርቴታ ቦሩዱታ ማፈቡታ ዘሪሁን እንዳይካወመኝ እሱ ያመሰግናለሁ። መልካም። ዘሪሁን ወዳጆ አየር ላይ ይውላል። አቶ ጌታቸው ጉተማ የበደሌ ቢራ የምርት ክፍል ሰራተኛ የነበሩ በእውነቱ ስላለው ጉዳይ በተለይ በደሌ ቢራና ቴድሮስ ካሳሁን ላይ የሰጡትን ማብራሪያ ከልብ እናመሰግናለን። ከኦሮሞ ሕዝብ መልስ እንግዲህ እንጠብቃለን። ለዛሬው አመሰግናለሁ። ዘሪሁን ወዳጆ ረቢ ሲጅቤ ለብስ ሲጅቤ ፉኛን ሲቀበቴ የሚለው ዜማ አየር ላይ ይውላል። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። መልካም እግዚአብሔር ይስጥልኝ።
لفلي تلنكو وهمي يدينا لفلي تلنكو የተከበራችሁ አድማጮቻችን ፕሮግራማችንን እንደምን ዋላችሁ ብለን የጀመረን ደህና ሁኑ ብለን ልንሰናበት ነው የቀረን የጀመርነው ዜማ እናንተ ጋር አቅደርሰን ደህና ሁኑ ብለን እንሰናበታለን ድምጻዊ አለይም ጨለንቆ እያለ በማዜማው ዜማ እንሰናበታለን እስከ ሳምንት መልካም ሳምንት ደህና ሁኑ ወከነቲና ፍቱ ጋፍተኮ ዱፈና Kate kama garana dande kamiti sawaji broma milik lekim lammi gade binnan maljeta faris bodan numnan dalaf mati malebe khabinan sawmak dal no kalem behon bishambal fiti harib bishambal fan tiruna jawna jabi tunarkan bishambal fiti harib bishambal fan tiruna jawna jabi tunarkan Sekisan, wajah candu matisan, nindegen kabas belisan. Kadang ko harma muraan ole, banani kubalala tamale. Kadang ko harma muraan ole, banani kubalala tamale. Uste ama fil bombo babu gade min dagamte nagor fadana timu fatina amballe susam judiyatana adawinu golfu salbina ayorum majal chipanna kanda gukuri mali alago sera kamna kanda gukuri mali alago hera kamna Haman fi bakkan rabu kama fi firajidibun mali abani fi jibu ladina tunurran korre madan dinu mami aqiqa wal tabun ladina tunurran korre madan dinu mami aqiqa wal tabun ladina tunurran korre madan dinu mami aqiqa wal tabun Terangku har memurah anule, benar